ሕማማት ቅዱስ ሳምንት ዓለም ነፃ የወጣባት ሳምንት ናት። ይችን ለማሰብ ተድላ ደስታን ትቶ ቅባት መቀባትን፣ ሽቱ መቀባትን፣ ሴቶች እንደሚገባ የሚያጌጡበትን ቀለበታቸውን፣ ወርቃቸውን፣ ሽልማታቸውን ሁሉ ትተው ያጌጠ ልብስ መልበሳችንን ትተን ጌታዬ ለኛ እንደገና ወደ ኦሪት ተመለስን ወደ ጨለማው ሄድን ማለት አይደለም። ይሄ ሁሉ ሳለ ይህን ሁሉ መከራ ተቀበልክ ብለን ሞቴን አስቡ ብሎ ማቴዎስ 26:26 እንደነገረን ሞቱን ለማሰብ ሕማሙን ለማሰብ ፍቅሩን ለማሰብ ቤተ ክርስቲያን ይህን ሁሉ ስታውቅ ታደርገዋለች። ስለዚህ በዚህ ሳምንት ቤተ ክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። እና ሰሞኑን የክርስቶስን መከራ እያሰብን ቤተ ክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የ6 ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን